መርካቶ እቃ ለመግዛት ላሰባችሁ ጥቆማ 3 ዋና ዋና ቦታዎች እነግራችኋለሁ። ቤተሰብ እንግዲህ ከ15 ክፍል በላይ ስለ መርካቶ ቪዲዮ ሰርቻለሁ። ስለዚህ እናንተ ፕሮፋይሌ ላይ በመግባት በፕሌይሊስት ስላስቀመጥኩት ማለት ነው ገብታችሁ የምትፈልጉትን ቦታ ማየት እና እንዲሁም ደግሞ እቃ ሄዳችሁ መግዛት ትችላላችሁ። ለቢዝነስ ጀማሪዎች እንዲሁም ደግሞ እቃ በርካሽ መግዛት ለምትፈልጉ ጥሩ ጥቆማ ነው ብዬ አስባለሁ። ዛሬ ደግሞ 3 ቦታዎችን ልጠቁማችሁ መጥቻለሁ። ስለዚህ በሶስተኛ ደረጃ የምጠቁማችሁ የፀጉር ቤት እቃዎችን የት እናገኛለን ላላችሁ ነው። የፀጉር ቤት እቃዎች እንግዲህ ድር ተራ ላይ ታገኛላችሁ። አንደኛ ፎቅ እና ሁለተኛ ፎቅ በብዛት ስላሉ እዛ ሄዳችሁ የምትፈልጉትን የፀጉር ቤት እቃ መግዛት ትችላላችሁ። ወንበሮች እንዲሁም ደግሞ የተለያዩ ማሽኖች አሉ ማለት ነው። በሁለተኛ ደረጃ የምነግራችሁ ደግሞ አበባዎችን እንዲሁም ደግሞ የአበባ ማስቀመጫዎች፣ ጌጣጌጦችን የምትፈልጉ ካላችሁ በጣም ትክክለኛ ቦታ ነው የምነግራችሁ። መርካቶ ሄዳችሁ እንግዲህ ሜትሮ ህንፃ ላይ ታገኛላችሁ ማለት ነው። ቪዲዮን ከወደዳችሁትና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። ሌሎች እንድጠቁማቸው የምትፈልጓቸውን ቦታዎች ኮሜንት ላይ አስቀምጡልኝ። በአንደኛ ደረጃ እንግዲህ የምጠቁማችሁ በድጋሚ ማለት ነው ብዙ ሰው ስለጠየቀኝ የቤት እቃዎችና እንዲሁም ደግሞ አሁን ላይ በጣም ዘመናዊ የሆኑ ወይም ደግሞ ህይወትን የሚያቀሉ ኦንላይን አብዛኛውን ጊዜ ሲተዋወቁ የምታዩቸውን እቃዎች የምታገኙበት ትክክለኛ ቦታ ነው የምጠቁማችሁ። ቦታውም እንግዲህ መሀል መርካቶ የገበያ አዳራሽ ይባላል።